ለምንድን ነው አዲስ አበባ ልጅ እየመጣችሁ የምትገሉት? ይደብራል። አንድ አዲስ አበባ ልጅ ዱርዬውንስ ለምን ትነካዋለህ? ምንድነው እንዴ? ከፈለክ ስም ከምትሰጠው ስራ ስጠው። አሽሎሺ ሆ አሽሎሺ በጌታ ስም ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ። ይሄ ቤት 44 ሚሊዮን ብር ተባለ እና እኔ 20 ሚሊዮን ላርግ አንተ 20 ሚሊዮን ተበደርና እሱ ተበድሮ ለከምና ሄደው ማለት ነው። ለህመሙ ሳይሆን ስለቤት ነበር የምታወራው ያልሽ ነው? እሷ እንደዛ ነች የምትለኝ ነበር። እና ከጓደኞቹ ጋር ይጠጣ ነበር ያልሽ ነው? አሁን እሺ ይሄስ ምንድነው? የግጭት ካፒታሊስት ብለናል። ድገሙት ማለት ነሽ። ኩባያው 2 ብርጭቆ ይዟል ማለት ነው። ላምጣ ውስኪ ካገጨዋታ ኦስኩ ኒውስኩ ታሪክ አላታ ሰላም ያገሬ ልጆች ኢትስ ዮር ቦይ ናቲ ዴት ናቹ። ዛሬም እንደተለመደው እናንተን ያዝናናሉ፣ ፈታ ያደርጋሉ፣ ቀና ያደርጋሉ፣ በራ ያደርጋሉ ያልኳቸው ቪዲዮዎች ለእናንተ ይዤ መጥቻለሁ። ኢትስ ሚድናይት ከስራ እንደገባው ነው ይሄን ቪዲዮ የምቀርጸው። ሶ ወሬ አላበዛም። ያው ብዙ ነገሮች ኢንተርኔትን እያነጋገሩ ነው። የነጻነት ቤተሰብ አለ፣ የእኛ ቤተሰብ አለ። ቪዲዮቻችንን ከመጀመራችን በፊት ላይክ ማድረጋችሁን አትርሱ። ወደ ቲክታክ ስበስቦቻችን ይደብራል ግን ባታውን ልጁ ይደብራል። በቃ ይሄ ይደብራል። አይኖ እስቃለሁ እኮ ግን ይደብራል። ሪሊ ታውቃለህ? ገና አልጀመርክም? አሪፍ እሺ። መጀመሪያ እዚህ ጋር ሳይሆን ሶስቱ ነገሮች ታውቃቸዋለህ? ሶስቱ ነገሮች አውቃቸዋለሁ። ምን ናቸው? እስቲ ንገረኝ። ሶስቱ ነገሮች የእንትን መታቀብ መጠቀምና ትንሽ አይ በሱ አይደለም የመህጎች መስሎኝ ነው። ሶስቱ ነገሮች ታውቃቸዋለህ? ፍሬን፣ ፍሪሲዮን እና ነዳጅ ይባላል። ሶስቱ ነገሮች ፍሬን፣ ፍሪሲዮን እና ነዳጅ። ፍሬን ምንድነው? መኪናውን የምታቆምበት። ኦኬ። ያ ፍሪሲዮን ደግሞ ማርሽ ነው እየቀየርክ የምትሄድበት እና እነዛን ሶስቱ ነገሮች መጠቀም አለብን መኪናውን ለማሽከርከር ማለት ነው። መጠቀም መታቀብና መወሰን አይደለም። መጠቀም ስትልህ እነዛን ነገሮች ለማቆምም ለመሄድ የምትጠቀመው እነዛን ነገሮች ለማቆም ስትልህ አይ መኪናው ይሄደ ኦኬ ለምሳሌ ማቆም ብትፈልግ በፍሬን ነው የምታቆም። እሺ ገብቷል አባባሌ? ፍሬን ስለ ይቆማል አይደለም፣ በፍሬን ሲዞን የሚቆም ፍርክልኮ ስራው አያዝም እንደሱ አይደል? በሁለት እግር ግጥም አይደለም፣ በቀኝ እግር ብቻ በቀኝ እግር ብቻ በቀኝ ይሄኛው ይሸታል። በእሺ ይሁንሽ በቀኝ የቱ ነው ቀኝ? ይሄ እሱ ግራ እግር ነው የምጠልዝበት። ይሄ በጣም አሪፍ። ያኛውን ደግሞ በግራ እግር ነው የምንጠቀመው። የቱን ነው የምትጠቀመው? ያኛውን። እሺ በጣም አሪፍ። አሁን ምንና ምን ያስከው? ምንና ምንድን ያስከው? ምንና ምንድን ያስከው? ፍሬንና ፍሪሲዮን። ፍሬንና ፍሪሲዮን። እሺ አንዱ ደግሞ ባንዴ ሁለቱም አይከብድም? እሺ በፈረቃና አንዱን የሚስር አድርገው። እሺ ለኔ ካልክ እንግዲህ ያው ጀማሪ አይደለ? እሺ አሽሎሺ ሆ አሽሎሺ በሌላይ ሌላይ ሶንሺ አሽሎሺ ሆ አሽሎሺ በሌላይ ሌላይ ሶንሺ ዋይ 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 ደግሞ በእኛም ትግርኛም ሆነ ዘፈኑ ባንዴ እኔ ፍቅር ሺ ባይኔ ላይ ዞርብኝ አይዞርባን እውነት ነው። ፍቅር ሺ ባይኔ ላይ ዞርብኝ
አልተሻላትም ይሄን ፊትና ድምጽ እየሰማች እንዴት ይሻላታል? እንኳን እሷ እኛም ሰናይና ስንሰማ ታመናል። አንተ የጅብ ጠላይ መሰልክ ልጅ ሚዶ ጥርስ ደግሞ ምንድነው ጣት አምስቱም ማውራጣት በዚህ ልታቅፋት ነው ልገርፋት አሽሎሽ ሆኖ ቢሰራ ብዬ ተመኘው። ኦልሬዲ ተመኘው። አሽሎሽ ነው ምን ነበር አሽሎሽ ትግርኛም ደቡበኛም የሆነ ዘፈን ባንዴ ይመጭ። ስልክሽ ልውሰድ የኔ ቆንጆ። አቤት ከፍቅረኛዬ ጋር እኮ ነኝ። አይታየም? ኦ ፍቅረኛሽ ነው? እሺ አንተ ግን ምን ነው የምትለው? በቃ እና ምን ልበል? ተጣላ ተደባደብ እና ምን ልበል? ስለዚህ ስልክ የምሰጠው ምንም አይመስልም ነበር። እኔ ባልኖር ትሰጪው ነበር። ቢያንስ ለራስ ክብር ብለህ ሳይሆን ለኔ ክብር ብለህ። መጀመሪያ አንቺ ለራስሽ ያለሽን ክብር ልይ ብዬ ነው። ኦ ማይ ጋድ ዋው! ታሳፍራለህ። እሺ አሁን ብቻሽን ነሽ። ስልክሽ ልውሰድ? አንተ ሰውዬ ያማል እንዴ? ፍቅረኛ አለኝ አልኩህ እኮ። ሰልፈኛውን ካሁን አስከብረሽኛል። አሁን ደግሞ ማስከበር የኔ ተራ ነው። አረ ኢትዮጵያ ውስጥ ድቃላ በስተ አስተማሪ እውነቴን ነው። አስተማሪ ቻናል እና አስተማሪ ቻናል። አሁንስ መንግስት እንደሌለ አመንኩኝ። አሁንስ በቃኝ፣ መረረኝ፣ አመመኝ፣ ሰለቸኝ። ኢትዮጵያ ያኔ ልጅ ብኜ የበላሁብሽ አፈር አሁን በደም ተጨማልቆ አየሁ ጎንበስ ብዬ እንባዬን አፈሰስኩኝ። አንገቴን ደፋውኝ፣ መዓዛ ጠፋብኝ። ምን ነው ባልተፈጠርኩኝ። የራሱ ግጥም በማል እየጠፋው ነው። ፈጣሪ ወይ እስቲ አንተ ማረን፣ ይቅር በለን፣ ምሕረትን ላክልን። አይበቃም ወይ ማሳል በዘር ኩንፈን ታመን። ንገሩት ለዛ ሰው። ይሄኛው ግጥም የሱ ነው። የራሱ ወየውለት። የእናቶች እንባ፣ የአባቶች እንባ፣ የንጹሃን ደም ጎርፍ ሆኖ ቢወስደው ምን አለበት? አሁንስ መንግስት ጎርፍ ሆኖ ቢወስደው ምን አለበት? I like this guy። በወቅቱ የጠየቁ ጥያቄ ነው። አንተ አሜሪካን ሀገር የመኖሪያ ግሪን ካርድ አለ፣ ልጆች እዛ ናቸው ያሉት፣ ባለቤት እዛ ናት፣ ቢያንስ የተሻለ ሕክምና ያለው እዛ ነው። ለምንድን ነው እዛ ሄደህ ማስታከመው የሚል ነገር በተደጋጋሚ ያነሳውለት ማለት ነው። ምክንያቱም ያኔ ያው በኋላ አነሳለው እንዴት ይሄን እንዳወራ ማለት ነው። እና ስለው በመጀመሪያ ብዙ ጊዜ ነጽ በተፈጥሮ ምን አይነት ሰው ነው ያለው? ተፈጥሮ ምንድነው? ከልጅነቱ ጀምሮ እየተጎዳም ቢሆን ውስጡን እያመመው እያስከፋው በጣም በቃ ምናልባት ህይወቱን የሚያጣበትን ነገርም ሆኖ በተቻለ መጠን አይናገርም። ተፈጥሮ ነው ይሄ። እዛ ያለች ባለቤቱ ቀና ነገር ስለሌላት ቀና ልብ ስለሌላት እና እሱን ለማገዝ ፈቃደኛ ስላልሆነች ነው ያልታከመው እዛ እንጂ መታከም ይችል ነበር እዛ። እዚህ ኮሜንት ላይ ዋት ዘ ፖይንት ኢዝ ዚስ ሪሊ ነሰሰሪ ምናምን ብለው እኔም ሙሉ ኢንተርቪውን አሁን ስመጣ እየሰማሁት ነበርና ኢንተርቪው ትለው እኔ ይህን ኢንተርቪው ሉ አልችልም። አብሶ የጋዜጠኛውን ሮል ሙሉን ስሰማው ድሮ ልጆች እያለ እንዳመራ ሊያልቅ አካባቢ ፍሙ አለ አይደል? ፍሙ ትላልቅ ቤተሰቦቻችን ከሄዱ በኋላ እኛ እንዲቀጥል እንፈልጋለን ስቲል ጨዋታው ማለት ነው። እና እንጨት ያገኘነው እንጨት አንጥተን እንከትበታለን ሞር እሳት እንዲኖረው። ጋዜጠኛው እንዲህ ሲያደርግ ነበር የነበረው። እነዚህ ሰዎች ኦፍኮርስ የነፃነት ቤተሰቦች they are disappointed ይገባኛል። እሱን መናገር ይገባናል ብለው ካሰቡ መናገር አለባቸውን ብዬ አምናለሁ። የጋዜጠኛውን ሮል ሙሉን ሳይሆን ግን ግፉ በሉት አይነት ሮል ነው። እኔ ጓደኛ የለኝም የእሱ ጓደኞች ናቸው ነው የሚለው ነፂ ራሱ በቃ የሌለ ማለት ነው። ከፍተኛ ጠጪ ብንም ጠጪ አንድ ላይ ላው ላይ የተከመረበት ማለት ነው። ሂሳቡን ግን የሚከፍለው እሱ ነው፣ ነፂ ነው የሚከፍለው። ይሄን እናውቃለን። እያንዳንዱ እዛ ውስጥም እኮ የሰፈራችን ልጆች አሉ። ኢንፎርሜሽን እያንዳንዱ
እኔ ሄኒከን ጠጣ እዚህ ቦታ ብዬ ጠይቄው አውቃለሁ። ከዛ ይሄኔ እኮ ሌላ ሰው ቢጠጣ ታዲያ ቢጠጣ አይነግርሽም አለኝ ነኝ እንዴ ለምን ትጣለ ነፂ እዛ ድረስ እኔ ልጄን ጥዬ ወንዴ ይሄር ነው እኮ አንተ ለማስተማር ብዬው አለው እንደዚህ ወቅሽው አውቃለሁ። እና ከጓደኞቹ ጋር ይጠጣ ነበር እያልሽ ነው አሁን? እሺ ይሄስ ምንድነው? እና አሁን ከጓደኞቹ ጋር ይጠጣል ማለትሽ ነው? እንድደግሞ እኮ ነው። አሁን ይሄ እኮ በቃ ቫይራል አንዱ ተቆርጦ እንዲወጣ እኮ ነው። ይሄ ሌላ ምንም መልእክት የለውም። የግጭት ካፒታሊስት ብለዋል። ይሄን ሚዲያ ግጭት ላይ ካፒታላይዝ የሚያደርግ በጣም ይኸው እዚህ ጋር ኮሜንት ላይ ስቲል እያሉ ዋት ዘ ፖይንት ኦፍ ዚስ ኢንተርቪው። ይሄ ኢንተርቪው ግጭት ላይ ካፒታላይዝ ማድረግ ነው። በጣም ያሳዝናል። በጣም ሎ ይጠጣ ነበር። በቃ አየሁ አይደለ? እንደዚህ ብላ እንድትመልስለት ነው የሚያዘጋጃት። ቅድም ያልኳችሁ ችቦ ማቀበል ማለት ነው። ለአንድ ፍም ለሆነ እሳት ላይ ችቦ ማቀበል ማለት ነው። አሁን 3 ዓመት እዚህ እንትን ራሱ አልመጣም። የሚገርም 3 ዓመት ጭቆ እንደነበር አውቃለሁ። ነሰዲቃ ማለት ነው። ታስታውስ እንደሆነ ለቅሶ ላይ ታገስ ጋር እኮ ቀጠሮ ነበረ ነፂ አይነት ነገር የቀብሩ ነፂ አይነት ነገር የቀብሩ ቀን አስናቀ መድረክ ላይ ሆኖ ሲያወራ ልክ በቃ የሆነ ስራ ፕሮጀክት ምናምን ነው የመሰለኝ እኔ እውነት ለመናገር። በኋላ ለካስ ታገስ የሚባለው ሌላ ነገር ነው። ምክንያቱም እኛ ተናግረናል። መጠጥ ቤት ነው እዛ ነው በጣም የሚያሳልፉት። አያችሁት? ይሄ ታገስ ማለት መጠጥ ቤት ነው። አሁን ገባን፣ እውነት ገባን። አስረዳህን በቃ አንተ ግጭት ከዚህ በላይ ግጭት ጠማቂ አለ? እያንዳንድሽ እንደኔ አልተጎዳሽም እኔ ነኝ በጣም ያዘንኩት አይነት ነገር የሚባል ነገር ነበር። ለምን ወንድም እህት እናንተ ናችሁ ሽፉት ማትጎዱበት ምክንያቱ ምንድነው? አሁን ይሄ ግፊ በይው ካልሆነ ይሄ ጥያቄ አትለውም። ሰጀሽን ነው፣ የእሳት ሰጀሽን ቀጢበት አይነት ነገር። እግዚአብሔርን እዩት እስቲ ቆይ እዩት። እያንዳንድሽ እንደኔ አልተጎዳሽም እኔ ነኝ በጣም ያዘንኩት አይነት ነገር የሚባል ነገር። እንዴት ወንድም እህት እናንተ ናችሁ እናንተ ማትጎዱበትና ማታዝኑበት ምክንያቱ ምንድነው? አልገባኝም። አይስዌር ተጋድሮ ለማንኛውም 29 ዓመት ከየት የመጣ ጋዜጠኛ ነው? እሺ ይሁን 29 ዓመት ማለት ነው። አንድ ሰው እኮ ፍሬው ነው የሚታየው። አይ እርሾ የበዛበት የስንዴ ድፎ ዳቦ ይመስላል። ለምን አገጭ ብሎ ደረት እኩዮቹት በየቤተክርስቲያኑ ቆባ ጥልቀው ይጸልያሉ። እርሶ ጡረታ እንደወጣ ዲጄ ኤድስ የተሰከተው እንደንሽላል። አሬ ለምን አረዚ አርቢ ቆጮታል። ባቆት ጉርድ በርሜል ወይ ሄርካት ለማድረግ ከመሄድና ጂም ከመግባት ኦብቪየስሊ ጸጉር ቤት እንደዛ ነው እንጂ ጂም ገብቶ እንደዚህ ነው አልወድም። ታስታውቃለህ ወንድሜ። ወንድሜ ተፈም ቢሰራ ችግር አለ የለውም? ቦይ ለኔ ችግር የለብኝም። እንከባከበዋለሁ። እስማሙን ገረጣ ፈልግኝ እንደልጅ በደንብ ቆንጆ ግን እንዲኖረው ፈልጋለሁ። Is this nigga serious? አካሁን ግን በጣም ያስቀኝ። ከቀለድካቸው ምርጥ ቀልዶች ውስጥ በጣም አንዱ የሚመቸኘቱ መሰለ ባለስልጣኖችና አርቲስቶች ኳስ የተጫወታችሁ ጊዜ እንትና እሱ ኮርና ተገኝቶ ልንሻማ እኛ ላይ ባለስልጣኖችና አርቲስቶች ማለት እኛ ላይ ኮርና ተገኝቶ የማዕዘን ምት ልንሻማ እንዲህ ብለን ምናምን ነገር ሊመታ ሸዋፈራው እንደዚህ ነው አጋጣሚ እንዲህ ሲዞር ጋሽ አባዱላ ናቸው ወይ ከለልኩት ለተኛ ባልሻማስ ደግሞ ከርሶ ጋር ስለምን ቤት ኪራይ እንትና ሰይፉ ነው እሱ። ኦኬ ሰይፉ ሰው ጠልፎ እየመጣ ማንን የጠለፍኩት ደረጃ በእናትህ ማንን የጠለፍኩት ደረጃ ማንን የጠለፍኩት ሲል እንዴ አትያዘኝ እኔ አንድ ቡድን እኮ ነን ደረጃ ወይኔ እኔን ብሎ
ብሎ ሰይፉ ወይኔ ማለት በቃ ሽቶኝ የኪራይ ቤቶች ምን ኃላፊ በግል ቤት ስለምኖር ችግር የለም እደግማቸዋለሁ እንደውም አዳም ከየት አባቱ እንደመጣ አናኩመኛ አዳም ምንም አባቱ አናኩም እኛ ምናኩ በምገሩ ፍጥረት የተፈጠሩ ሔዋን ነች በቃ ሔዋን ሙሟላት ኳላ መከመቻ ይካው ዱባ መካከል ሰማምር አዳም ምን አባቱ ተሉብቸው ምን አለ አዳም በቃ አዳም የደርጊ ሌባ የእግዚአብሔር ፍጥረት በቃ በሰነ ስርዓት የተፈጠሩ ሔዋን ከዚህ በኋላ ምናኩ ሔዋን ነች አይ ከፎቅ ላይ ዱባ ባናት ይልቀቁብህ ቲኔጀር ጋኔል አንተ የድሮ የኩሽና ጣሪያ የመሰልክ ልጅ መበየጃ መነጽር ምናምን ብለህ ልበላ አይደለ እንኩሮ የድንጋይ ከሰል ነው መስለው ይሄ በርቶ አልቆ የተረገጠ ጧፍ ምን ይመስላል የመልክ የድምጽ ማስመጥ እኮ ነው ቪዲዮ ገብቶኛል ግን ለምን ከሔዋን መጀመር ፈልገ ነው በጣም ርቀህ ነው መላላክ መፈልገው ማለት ነው ይገርማል ይሄ አዝነናል 1 ሚሊዮን ደብልታፕማ አንድ ሰው ራሱ 1 ሚሊዮን ማስገባት ይችላል ወንድሜ ሰላም እንዴት ናችሁ ክብሩ ይስፋ የእናትና የልጁ ሁሉ ነገር ሰላም በጣም ጋሞ ላይ በተለይ ደቡብ ክልል ላይ እንደዚህ አይነት ነገሮች በተደጋጋሚ ነገሮች እየተፈጠሩ ነው ይሄ የመሬት መንሸራተት እና ብዙ ሰዎች እያጣን ስለሆነ ባካችሁ መንግስት ያንን ቦታ ላይ የሆነ ነገር የማድረግ ነገር ኃላፊነት አለበት ብዬ አስባለሁ ምክንያቱም በሰላም ያለ ህዝብ በዛ አይነት አሰቃቂ ነገር ሲሞት በመንሸራተት ሆኖ በተኛበት በዋለበት ምን ባለበት ከ71 ሰዎች ያለፈ ህይወት ተቀጥፏል ከዚህ በፊትም እንደዚህ ታስታውሳላችሁ በሌላ ቦታ ላይ በጎፋ ላይ እንደዚህ አይነት ችግር ተፈጥሯል በሌሎችም የደቡብ ክልሎች ላይ እንደዚህ መሬት በመንሸራተት ህዝባችን እያለቀ ነው ስለዚህ እባካችሁ መንግስት እኔም ይሄን ዜና እውነት ለመናገር ከሰማ ማለት ነው የመጣልኝ ሐሳብ ከተሳሳትኩ አላውቅም ባለፈው አመት ራሱ እንደዚህ ተመሳሳይ ነገር ተፈጥሯልና የሆነ መፍትሄ ነገር የለውም ወይ መሬት መንሸራተት ዙሪያ እውቀት የለኝም ያው ሰውንም ደግሞ ያው እኛ ሀገር ባለን ሪሶርስ ሙቭ ማድረግም ሊከብድ ይችላል ግን they should be የሆነ like ሊፈርስ ወይም ሊናድ ያለ ነገር የሆነ የሚታይ ነገር ይመስለኛል ብዬ አስባለሁ ዝም ብሎ የሚፈርስ ነገር ስላልሆነና ሙቭ ማድረግ አይቻልም ወይ ፕሪቬንት ማለት ይሄ ሁለተኛ ስለሆነ ብዬ ነው it's crazy ለቃሉ በጣም ይቅርታ ነው የሁለት ድንጋዮች ወግ ማንም በጣም እያጋነናት ነበር ነው ምንም ይያለ ሌሎቹ ደግሞ በስማ ድንጋዮች ወግ ደግሞ ህንድም ይመስላል እኔ ይሄ ልጅ ጸጉር የለውም አይሶይ ጺም እንኳን የለው አንድ ጸጉር የለው እዚሽ ጋር ብቻ ናት ያለችው ያየዋት ጺም የሁለት ድንጋዮች ወግ ቄንጥ ነው እና ብዙዎቹ ተችተዋቸዋል ግን አሁን ለምሳሌ ቅድም አንቺ ያነሳሽው ነገር አለ በ6 ሞተር የሚታጀብ እና ደግሞ ባንክ የሚዘርፍ ባንክ ቀለል ሲያይ በማዳበሪያ የታሰረ በትንሹ እኮ ምንም እንዲያደርገው አይደለም አረኒ ምን ታረግበታለህ ማለት ሲባል እንጂ በማዳበሪያ የመጣ ብር እኮ ምንም ከገንዘብ አይቆጠርም 100 ብር ወድቆ ነገር አላነሳም አሁን ምን አለ መሰለሽ እኔ አሁን ይኸውልሽ ዴቭ ጥሩ ሰባኪ ሊወጣው ይችላል የፕሮቴስታንት ሰባኪ ስለዚህ ለሱ ያመቻቸ ነው በሚቀጥሉት ጊዜያቶች ቸርች ይከፍታል ሊከፍት ይችላል አሁን ባለንበት የኢትዮጵያ አሰላለፍ እኔ ይከፍታል why not ይሄን ወግ ምን እንበለው ነው ጋይስ ይሄን ወግ ምን እንበለው ያኛው የሁለት ጠጠሮች ወግ ነው ጠጠር ነው ድንጋዮች ተብሎ ይሄን ወግ ደግሞ ኮሜንት ላይ ጻፉልን አንዳንዴ ውጭ ከሄድሽ በኋላ ሼም ይዝሻል እዚህ ሀገር ያለ ገንዘብ መመለስ አልተመቸኝም ማለት ሀስሉን ማሳየት ምናምን አይፈልግም ሰው because like በቃ ውጭ ተሳካለት ሚሊዮን ከዛ ደግሞ ሳይሳካለት እንደተሳካለት ሰው ይልካል እውነት ነው
ይሄ አሁን እኔ ተሰማኝ። ቶሚ ተናገርክ። ሰው በትችት የሚሞት ቢሆን ኖሮ እኔ እሞት ነበር። ሰው በትችት የሚከስር ቢሆን እኔ እከስር ነበር። ሰው በትችት ዓላማውን ያቆም እኔ ያቆም ነበር። አሁን ሰዎች በምን ይተቹኛል? በምን እንደሚተቹኝ አሁን ከሁለት ቪዲዮ ስክሮል አድርገን እኮ የሁለት ጠጠሮች ወግ ተብለሃል እኮ። ኮብሎች ነው ድንጋዮች ወግ ማንዬ 2 ቪዲዮስ ቢፎር ሰው ሲተቸኝ በምን ሊተቸኝ ነው? አላስቆመኝም። የዛሬ 5 ዓመት ሜም የሰራኝ ሰውዬ ሬስቶራንት የመጥቶ ከፍሎ ይበላል። ምን ይሁን ምን ይጠበስ? እኛ እግዚአብሔር ባደረገው ነገር አንጎርር ብለን ነው እንጂ እንጎርር ብንል እኮ ዋ ማስባል እኮ እንችላለን። እግዚአብሔር በሰጠን ነገር እንሸልል ብል ከተማው ማን ሜም የሰሩበት ሰዎች ይዝናንታ ዴፕ አንተም ሜም እንዲሰራብህ አይነት ኮንተንት ስትሰራ ስለነበር ነው። እሱም ደግሞ አክቹሊ ይጠቅመዋል። ይሄ ቂም ቋጥረህ እንደነበር አታርገው። የስትራቴጂ አካል ነው። ሜም ጥሩ እኮ ነው። እንደውም ከተሰሩብህ ነው እንደውም ያጎልሃለው። ይሄ እቺም ተውኔት ናት ባይዘው ያው ለዛ ስለሆነ ችግር የለውም እኮ። በጣም የሚያንጸባርቅ ሰው መሆን ይቻላል፣ ግን እኛ አይደለም። እግዚአብሔር ነው የሰጠን። ለሽለላ አይደለም የሰጠን፣ እንድንፎክር አይደለም የሰጠን፣ እንድንኖርበት ሰዎች እንድናድን ነው የሰጠን። ስለዚህ እነዚህ ሰዎች አይ ፊል ያ ዴቭን አይነት ከባድ 5 ባንክ ባንድ የዘረፈ ሰውዬ እያቀረብን ነው የምናድነው። ማለት ያ 100 ዝምኛል። የእውነት የሚሆንሽ በጣም በጣም ያሳዝኑኛል። ቢገባቸው ጥሩ ነው። እዚህ ዓለም ላይ ልንገርሽ፣ ሰው ላስደስት ካልሽ እግዚአብሔርን ታሳዝኛለሽ። ሁለቱ አብሮ አይሄዱ። እግዚአብሔርን ላስደስት ካልሽ ደግሞ ሰው ታሳዝኛለሽ። ስለዚህ አይ ቹዝ ጋድ። ምክንያቱም በችግር ሰዓት ነበር። እኔ ባይዘው ማን ያዟል በጣም ነው የሚመቸኝ። አሁን ስለ ይሄ ቀልድ ምናምን ያው ሁሉም ነገር ቀልድ ነው። ሶሻል ሚዲያ ላይ ብዙ ከቁም ነገር አትሰዱት። በእርግጥ ግን ማን ያዟልን የተነሳበትን መንገድ አፕሪሺየት ከሚያደርጉ ሰዎች ውስጥ አንዱ ነኝ። What I'm saying, bro. Dog, how do you frying me? Bro, the Patrick meme. Boxing power workout. Imagine you're walking down the street in Ethiopia, you just see him on the floor. All right, one more. Oh shit. Oh, you gonna break it. Why is he beating him up? Shout out to Seth though, bro. ሁለት ብርጭቆ ይዛል ኩባያው ማለት ነው። ኩባያው ሁለት ብርጭቆ ይዛል ማለት ነው ማለት ነው። ድገሙት ማማት ነሽ። ኩባያው ሁለት ብርጭቆ ይዛል ማለት ነው። ከኛ ጋር ያለው መንፈስ ቅዱስ አብሮን ይሁን። ከኛ ጋር ያለው መንፈስ ቅዱስ አብሮን ይሁን። አብሮን ከኛ ጋር አይደለም የምር እንዴ ማማ ዝናሽ ለውሃ እንደዚህ ካሉ እኛ ቻናላችን እንደዚህ ባርከን እንደምናንጀብ ነው። በቃ ጥብስ ለማማ ዝናሽ ቢቀርብ ዋልን አደረን ብሉኛ ጋይስ። አይ ጎይ እባክህ ትንሽ አቆየኝ። እኔ ገና ልጅ ነኝ፣ ምንም አላየሁ። እባክህ ገና 2017 ነው፣ እስከ 2022 ድረስ አቆየኝ። እባክህ ፈጣሪ። ፖዚቲቭ ስለሆንኩኝ ከእሱ ጋር ማድረግ አልፈልግም። ኦኬ እሱ እንዲበላሽ ስለማልፈልግ ማለት ነው። ኦኬ ግን በውጭ እሱም ፖዚቲቭ እንደሆነ ሰማለሁኝ። ኤችአይቪ ኤድስ ማለት ነው። ስለዚህ አንቺ አብረሽው ሴክስ ያላደረግሽው ወይም ያልተኛሽው ኤችአይቪ እንዳለብሽ ታውቂያለሽ። እሱ ኤድስ እንዳይያዝ ነው እንደምትይ። እሱ ግን ይፈልግ ነበር። እሱ ይፈልጋል። እናድርግ፣ እንተኛ፣ ልሳምሽ ነገር ግን ኦኬ እኔ በውጭ እንደምሰማው ወሬው በሕክምና ስትጋባ ተመርምረህ ምናምን ስትጋባው እና ያን ነገር ስለማቅ እንድንጋባ ነው የምፈልገው። ኦኬ ምክንያቱም ወይ በሕክምና ማወቅ አለበት ወይ በካኒ አንደበት መስማት አለበት። ከዛ አብረን አደርን። ጠዋት ላይ እንዴት ነበር? ጠዋት እኔ ማስበው እሱን በከልኩት በሚለው ነው።
ምክንያቱም እሱ ኧረ ተበከለን እኛ። ይሄ ደግሞ የኤችአይቪ ምን ፖድካስት ነው? ማን ያዘዋል? ህይወት የምትቀየረው እንደዚህ ነው። አስታውስክ? የሆነች ትንሽ 100 ሚሊዮን ሳንቲም ነገር ልስጥ ያልኩልሽ ነኝ። አስታውስክ? እንዴ ሰው ፈልግሽ ነበር። አስታውስሽ? ደህና ነሽ? አለሁ። እንዴት ነሽ? አለሁልሽ። እንዳለ ቲክቶክ ላይ የተቀመጡ ዩዘሮች እንዳለ ወደ ሲድሮ ነው የምገለብጣቸው። በቃ የራሳችን ያስፈልገናል። ቀብጧል በጣም ቲክቶክ ታውቃለህ። ቲክቶክ ባይዞ አልፋታ ብሎኛል። አያችሁ ይሄኛው ኮሚኒቲ ጋይድላይን ተመለሰች። የዛን ጊዜ እንትን ኮሚኒቲ ጋይድላይን ይሄኛው ኢንኤሊጂብል ኮሚኒቲ ጋይድላይን ይሄኛው ዋናው የ600,000 ላይክ ያለው ኮሚኒቲ ጋይድላይን ሶ ያስጠላል በጣም ያ የሁሉ ሰው ካየው በኋላ አሁን እንትን ቁጭ ብዬ የተናገርኩኝ እንዴት ሪፖርት ይደረጋል? ቁጭ ብዬ እየተናገርኩኝ ነው። ቁጭ ምን እንኳን አላረግም እኮ በጣም ነው የሚገርመው። በቃ እኔ ገረመኝ ታውቃለህ። ከዛ እዚህ ምን አልኩኝ መሰለ I want ሲድሮ so bad እግዚአብሔርን በቃ ላይክ ማርያም ሲድሮ ይምጣ ብቻ እንጂ እኔ በቃ መጨረሻ ላይ አላስችላለሁ። እውነቱን አወጣው እኮ እንደምትሰሙት ነው። ሲድሮን ላይ አሁን ሀሳቡቱ ሲድሮን እኛ እንድንጠቀም ነው። እኛ ደግሞ ሲድሮ ላይ ጥያቄ ያለን ጥያቄችን አንደኛ የገንዘብ ጥያቄ ነው። በእያንዳንዱ ቪዲዮ ላይ ከፍለን ነው ምንጭ ነው። ደግሞ አቅማችን የማይፈቅዱ ሰዎች እንዴት ነው ሲድሮ ላይ መጠቀም የሚችሉት? ገና ከጅምሩ ገንዘብ ካስከፍልከን ከባድ ነው። ዘሰከን ደግሞ ማለት ነው እናንተ አካውንታችን ተዘጋ ተከፈተ እያላችሁ መሰረቱን ድራማ ነክተናል። ባካፕ አካውንታችን እያሳደጋችሁ በስንት ሚሊዮን ብር እንደምትሸጡት አውቀናል፣ ሰምተናል። ሲድሮ መረጃ ለሶስተኛ ወገን አሳልፎ ይሰጣል የሚል አለ። ይሄ ተረጋግጧል። ያን ነገር እንዴት መከላከል ትችላለህ? ከሁለትም ከሶስት አመትም በኋላ ስለ ሰኢዶ እኛ እዚህ ሰኢዶ ነው ሰኢዶ አፕ ላይ እያወራን መሆኑ ይገርመኛል። ግን ይሄ ሰው የጌታቸው ረዳ አይመስልም ጋይስ? በዛ ላይ ደግሞ እንዴት ነው በእናንተ አካባቢ ባሉ ሰዎች ተጽዕኖ ስራ አይወድቅም ወይ? እናንተ ብቻ የምትጎሉበት አይሆንም ወይ? ሌሎች አላሙዲ ይሳሳትብሻል። እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው አላሙዲ እንዳይሳሳት። እኔ ቢሳሳት ላርመው። ሰላም ሰራዊት፣ አንድ ስራ ላዝህ ነው። ባምቢ የምትባለውን ቀበት ቲክቶከር ዛሬ ራት እኔ ቤት እንድትመጣ ፈልጋለሁ። ሄሎ የኔ ቆንጆ ማን ልበል? ይቀጥላል። ኧረ አቋርጠነዋል። እየሞከርኩ ነው። እየሞከርኩ ነው ለመኖር ብዬ። እሺ አይደንበላሽ። እሺ ያለ መማሩ እያጣመቸገሩ የሚበላው ሽንኩርት ነው። እየሞከርኩ ነው። ሐኪም በጣም ውድ ሆነ። ያመመኝ ስለሆነ ወደ በዚህ በባህል መድኃኒት እየሞከርኩ ነው። አቤት ዳኖተ ሽንኩርት ቅንጦት ሽንኩርት ዳንጉደ ሀገሪ ጊዜ ቱር እዚህ ሀገር በፖሊስ ዙሪያ ትልቅ ችግር እየፈጠረ ያለው ማን እንደሆነ ታውቃላችሁ? ፖሊስ መጥቶ ጤና ይስጥልኝ ብሎ ኦር ሲቪልም ከለበሰ መታወቂያውን አሳይቶ ምናምን ቢይዝህ ምናምን እሺ በቃ አርደኝነት ስላል ዘርበል ሂድ ምናምን ስለሆነ ማንም ፖሊስ መጥቶ የፈለገውን ሰው ይዞ መሄድ ይችላል። ምክንያቱም ዲሲፕሊን የለማ። ድብና አድርጎ ዲሲፕሊን የለም። ጥቂት ሰዎች ጋር ነው የምታየው ማለት ነው። እና ፖሊስ ልጆች መጥተው አዲስ አበባ ውስጥ የሆነ ልጅ መጥቶ ተገደለ ምናምን። ለምንድን ነው የአዲስ አበባ ልጅ እየመጣችሁ የምገሉት? ይደብራል። አንድ አዲስ አበባ ልጅ ዱርዬውንስ ለምን ትነካዋለህ? ምንድን ነው እንዴ? ከፈለክ ስም ከምትሰጠው ስራ ስጠው። በቃ በዲሲፕሊን አውረው፣ አስተምረው። ህግ እንድታርሙ ነው፣ እንድታስተካክሉ ነው። ማንም ፖሊስ ነኝ ብሎ የፈለገውን ነገር ያደርጋል። እንጦጦ ላይ ሰው ሲዘረፍ ነበረ ምናምን ነበረ። ህዝቡ ፖሊስና ሌባውን በምን ይለየው? ቢያንስ ፖሊሱ በዲሲፕሊን ነገሮችን በዲሲፕሊን አዋርቶ በትክክለኛ መንገድ ካልሄደ ማንም ሰው የፈለገውን ፖሊስ ነኝ ማለት ይችላል። ስለዚህ ህግ እያከበራችሁ ስሩ፣ አታሰድቡ። ከላይ ያሉትንም አለ አይደለ በቃ ፖሊስነትን የተሰጠህን የፖሊስነት ምግባር ወደ ሌላ ነገር መቀየር የለብህም እና ህዝቡን አክብሩ፣ ሰውን አክብሩ፣ ነገሮችን ለማረም ሞክሩ። አርደኝነት ብቻ እኔ ኃይለኛ ነኝ ብቻ እኔ አንዳንዴማ ከፈጣሪ በላይ ነን የምትሉ አላችሁ፣ ካለኛ ትክክል ሰው የለም የምትሉ አላችሁ። ይደብራል። ስለ ፖሊስ ማወቅ ከፈለጋችሁ ማለት ነው እንትና ማን ነበር ይሄ ስሙ ጠፋብኝ። እዚህ ጋር ወይ በጽሁፍ አድርገዋለሁ። ፖሊስ ገባ ሊሰለጥን በቃ ማለት ምን ያህል ምን ቢያስተምሯቸው ነው ብሎ ፖሊስ ሆኖ ገባ ማለት ነው። እና ስልጠናው ምንድን ነው አለ
ሳር መደብደብ። ጠዋት ትነሳለህ፣ ሳር ትደበደባለህ፣ ታርፋለህ፣ ከዛ ሳር ትደበደባለህ አገን እና አይኖ ጥሩ ፖሊሶች አሉ ምናምን፣ ግን ይሄ ሁላችንም የምናውቀው የታወቀ በጣም ብዙ ከየት መጡ የምትላቸው የሀገር ፖሊሶች ያሉበት ሀገር ማለት ቤት በኩል ነው ይሄን ሰውዬ ፖሊስ ያደረኩት ብለህ ማለት ነው። እና 100% ድረስ ነው እዚህ ጋር ያሬድ ያወራው። አንድ ቢራ አልጋብዝሽ አልኩና እሺ አለችና እንደለበሰች እኩና እንትን ለስላሳ ክፈትና ውስጡ ጂን ጨምርበት አልኩት። ለስላሳው ላይ እሺ እሺ ጂን አስጨመርኩና አሽግና አምጣ አልኩት። አመጣ ሰጣት። ለእኔም ቢራ ሰጠኝ። ጠጣን። ደቅ 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 አድርገችው። በጣም ጥሩ አልኩና የሚቀጥለው ግን ይቅል አልኩና አሁን ደገመች። ስደክም ወይ ሰርዬ እባክሽ እንቅልፍ የመጣ ልተኛ አልኳት። የት ተኛለህ? አልጋ ልከራይ ግባ ተኛለች። ገባሁና ቁጭ አለች ወንበር ላይ ውልቅልቅ አልኩልኝና ልብሴን እዛ ጣልኩና ተኛው። ውሸቴን ነው እንቅልፍ አልያዘኝ። እሺ ወይ ሰርዬ ነው ተኛ አልኳት። መጣች ተኛች። እቅፍ አልኩና እዚህ ግንባሯ ላይ ሳም አረኳት። ይቅርታ ግን ሳም አረኩና ወደዚህ ወደ ኧረ በጣም ይቅርታ በጣም ይቅርታ ግን እሺ አሁን ከንፈሯን ግጥም አረኩ። ነከስኩና ያዝኩና ስዳብሳት ጡቷም ደስ ይላል፣ ጭኑም ደስ ይላል። እሺ በግሬ ነካ ሳረጋት ከፈተችልኝ ውስጡ። እሺ እሺ የሰማችኝ ነው። ኧረ ጆሮዬን ይዣለሁ ጋሼ አልሰማሁም። የእውነት ፍቅራችን ቀጠለ። እሺ አረገዘች። ሳይ ቁም ነገሩ እሱ ነው። ደስ አይልም? ደስ አለኝ በጣም። እሺ የእርጉዝ ልብስ ገዛሁላት፣ አሳመርኳት። በቃ ምን አባቱን ስናልኩልና ግቢ ቤት አልኳት። ገባን። እሺ ያው ድህነት ነገር የለም። ገባን። ያው አለች አሁንም እግዚአብሔር ይመስገን። 4 ልጅ ዱብ አድርገችልኝ። ዋው 4 ልጅ በተከታታይ እኮ ነው። ብቻ ክርስትና ውለታ አብሬ ነው የምተኛው። ኦ ክርስትና የተነሳ ወንድም በ40 በ80 አንድ ነች ሴት። ስንል እኔም ትንሽ ቧጠጣለሁ፣ ስራም ወዲያም ወዲህም እላለሁ፣ ቆፋፍራለሁ። ግን እንደ ድሮ መኖር ባልችልም አይ ይላለሁ በቃ ስንል አሁን ልጆቼም በቃ እየቧጠጥኩ እናስተምራለሁ። ሙሉ ኮንቴክስቱን አላውቀውም፣ ግን አይ ቲንክ ማወቅም አይጠበቅብኝም። ለሚዲያ ማይሆኑ ግን ብለነዋል። ይሄ ለሚዲያ ማይሆኑ የከሰረ ሽማግሌ ማለት ይሄ ዝም ብሎ እድሜ የቆጠረ አባታችሁ ከሆነ አባታችሁ ኪሳራ የሆነ ሰው ልታፍሩበት ይገባል፣ ልታሳስሩት ይገባል። አባታችሁ ጭራሽ ሚዲያ ላይ ቀርቦ የሴት የደፈረበትን ታሪክ ያወራልናል። እየሳቀ እየተጫወተ ደግሞ ይሄ እግረኛው የሚሉት ሰውዬ እግሩን ማለት ነበር። ምንድነው ችግርህ? አይኖ ፐብሊሲቲ ነው የምትፈልገው አንተ። እኔ ራሱ እዚህ ጋር ሳወራልህ ስኬት ነው አወራውልህ። ምን እንደተረዳውኝ ታውቃላችሁ? አሁን እየተካሄደብን ያለው ነገር እነዚህ ሳይታዩ ያደጉ ሰዎች ናቸው። አሁን በቃ ስቃይ የሆኑብኝ ሰዎች ማለት ነው። ሚዲያ ላይ ካልታየን በቃ ስቃይ ውስጥ ገብተዋል። ሳይታዩ አደጉ። ህይወታቸው ምንም ትርጉም አልነበረውም ስክሪን ጋር እስኪመጡ ድረስ። አሁን ባይ ኤኒ ሚንስ ኔሰሰሪ ካልታየን ምንም አድርገን ይሁን ነው። ምንድነው ያደረገቻችሁ ኢትዮጵያ? ይሄን ያህል ምንድነው ወጣቱ ይሄን ያህል ያደላችሁ እንዲህ የምታደነቁሩት? ለእናንተ ጎዶሎነት ማሟያ የምታደርጉት የአቴንሽን ዴፕሪቬሽናችሁን እዚህ ጋር የምታሳኩበት እንዴ? ኢትዮጵያ እንደው ብር ምናምን የሆነ ስቃይ ውስጥ ተከተ ይሆናል እንጂ ኢኮኖሚያችን ምናምን እውነት ይሄን ያህል ወጣ ክሬዚ ብራዘር አተ ውጭ ቢስላለ አብረን ቪዲዮ ስለሰራን የቆሎ ጓደኛ አረከኝ። አማነሻ እንዴት ነሽ? አንተ ነህ እንዴ? ባለፈው እንደውም እንኳን አገኘው ሚስቴን ባለፈው እንደዛ ቅጥቅጥ ያረካት ወጥ ያረካት አንተ ነህ? አዎ ደስ አይልም ገና የምር ነው። ሴት ልጅ ሲጀመር ማለት ነው ይገባታል። ቆንጠጥ ነው ምክር ይመች አረ ኢትዮጵያ ውስጥ ድቃላ በስቷል። እግዚአብሔርን ድቃላ በስቷል። ይህ ቆሻሻ ልጅ አይቷል። ደንቆሮ አለልሽ አስቀረኝ ምሽት ጽልመት እንሄዳለሁ ላያት ካለችበት ድምጿ ይገታኝ የአራዊቱ
አርሰናል ትናንትና ቼልሲን አላገባም ይመቸው ምን እሱ ነው እንደሚገርም ያው ቤተሰቦቹ ምድብ በምን ሊያስተዳድራት ነው ማለት ኧረ በእናትህ ምን እሺ ነጭ ርግብ ይዛል እንዴ ኧረ ወይኔ ውጪዬ ትንሽ ቀደም ብለሽ አትጠይቂኝም ነበር ለቀኩት እኮ ምን ላይ ናውም ሪከርድስ ላይ አሁን የሌለ ቫይራል ወጥቶ የለ እንዴ ደስ ሲል ከየት የገባህ በማይኩ በሚል ቲክቶክ አካውንት አለኝ ኮንተንት ክሬተር ነኝ ኮንተንት ክሬተር ነኝ እሺ ኢትዮጵያ መጡ ለሄድም አላለችም ለመጨረሻ ጊዜ ተቀበልናት ቆይ አልገባኝም ባለቤቱና ልጆቹ እዩት ነፂ ወደ ህንድ ለሄድ ሲል መተው ነበር እና ሚስቱ አሜሪካዊት ነች አዎ የአሜሪካ ቪዛ አሜሪካዊት ሆና ወደ ህንድ ለመግባት ኦን አራይቫል ነው ማለት ቪዛ መጠየቅ ምናምን የሚያስፈልጋት አይመስለኝም ሶ አብሬው ሄጄ ላስታሞ የሚል ነገር አልነበረም ሽፎ አልነበረም ሲል ኦልሬዲ የእሷን ፓርቲ ይዞ የነፂን ሚስት አታክ የሚያደርግ ብዙ ሴራ ያለው አረፍተ ነገር ነው ያቀበላት ይሄን አዝናለሁ ይሄን ከሲሪየስ መውሰድ ከባድ ነው ይሄ ግጭት አቀጣጣይ ቻናል ርዕሱ የቻናሉ ስም መሆኑ ራሱ ያለበት ይሄ አቀጣጥለው ምናምን ጠይቀው አብር ሊድ አላለችም ስለው አይ አላለችኝም ማለት እና መታ ነበር እሷ አዎ እዚህ ነበረች እኛ እዛ ሆነን ማለት ነው የሚገርም ነገር በጣም የሚያስቅ ነገር ነው ይበሳጫል እኔ ሌሊት ነው የምነሳው እኔና እሱ ሌሊት ነው የምንነሳው ሌሊት እንነሳለን አብረን ወክ እናደርጋለን ረጅም ሰዓት እና ያሳየኛል ቤቶች ይሄ ቤት 44 ሚሊዮን ብር ተባለ እና እኔ 20 ሚሊዮን ላርግ አንተ 20 ሚሊዮን ተበደርና እሱ ተበድሮ ለከምና ሄደው ማለት ነው ለህመሙ ሳይሆን ስለ ቤት ነበር የምታወራው ያልሽ ነው እሷ እንደዛ ነች የምትለኝ ነበር ከዛ በቃ እና ስለ ህመሙ ሳይሆን ስለ ቤት መግዛት ነበር ስቶሪ ነው እያልሽኝ ያለሽው ድገሜው ይሄን በስጭት እኮ ያለት ያ ጋይ ዛሬ ቪዲዮ ይሄን መስል ነበር የቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ በቀጣይ ቪዲዮ እስከማገኛችሁ ይመቻችሁ አለበለዚያ እኔ እቀጥላለሁ አብዳለሁ ጋይስ